በዚህ ቪዲዮ የተጋነኑ የፀጉር ፕሮዳክቶችን ትተን ለፎርሲ ፀጉራችሁ ምርጥ ኮንዲሽነር፣ ትሪትመንት ወይም ደግሞ ቅባት ለመግዛት ኪሳችሁ ሳይሟጠጥ በጥቂት ብሮች ብቻ የሚገኝ ነገር ግን ውጤቱ ወርልድ ክላስ የሆነ ተአምር ጥልቅ እርጥበትን የሚሰጥ ውህድ አሳያችኋለሁ። ግን ከመጀመራችን በፊት የእናንተ ፀጉር ከሁሉ በላይ የሚያስቸግራችሁ ነገር ምንድን ነው? መነቃቀል፣ መሰባበር ወይስ ድርቀት? ባለፈው በድርቀት እንደምትቸገሩ በጻፋችሁልኝ መሰረት ለእናንተ የሚጠቅመውን ውህድ ነው ዛሬ ያዘጋጀሁት ማለት ነው። ሃይድሬሽን አለን፣ እንደገና ፕሮቲን የያዘ ውህድ ነው ማለት ነው። ስለዚህ ውህድ አለን ፕላስ ደግሞ የፀጉራችንን ሞይስቸር ሳምንቱ ሙሉ ጠብቀው የሚያቆዩ ውህድ ውሃዎችም አሉን። አብራችሁን ቆዩ። ያን ቀን ታስታውሱታላችሁ? ፀጉር ቤት ውስጥ ለመጀመሪያ ጊዜ የሄዳችሁበት ቀን ያንን ሀር የመሰለ ጥቁር ፀጉራችሁን በመስታወት ስታዩት የተሰማችሁ ደስታ ማለት ነው። ያ የመጀመሪያው ፀጉር ቤት የገባችሁበት ቀን ሰው ሁላ የሚያደንቃችሁ ያ ውበት። ግን ዛሬ እውነቱን ስናየው ያ ውበት አልነበረም። ያንን ቆንጆ ተፈጥሯዊ ፀጉራችንን ለሚለበልብ ብረት አሳልፈን የሰጠንበት ቀን ነበረ። ሁላችንም አድርገነዋል ውበት መስሎን። እስቲ ንገሩኝ፣ እናንተ ለመጀመሪያ ጊዜ ፀጉራችሁን የተሰራችሁት፣ ሪላክሰር ያደረጋችሁት ወይም ቀለም የተቀባችሁት መቼ ነው? በስንት ዓመታችሁ ነበረ? ኮሜንት አድርጉልኝ ከታች። ለብዙ ዓመታት የፎርሲ ፀጉር ተፈጥሮ ችግር ያለበት ይመስለን ነበር አይደለ? የተለያዩ ዘይቶችን፣ ክሬሞችን፣ ተአምር ይሰራሉ የተባሉ የፋብሪካ ምርቶችን ሁላ ሞክረናል። ነገር ግን ፀጉራችን ያው እንደደረቀ፣ እንደሻከረ፣ እንደተሳሰረ ነው። ስለዚህ ልንረዳው የሚገባው መሰረታዊ እውነት አለ እዚህ ጋር ማለት ነው። ፀጉራችን የሚፈልገው መጨናነቅ፣ መገፋት ወይም መገደድ ሳይሆን ተገቢው ምክብና እንክብካቤ ነው ማለት ነው። ስለዚህ በዚህ ቪዲዮ ፀጉራችሁ ለስላሳ እርጥበት ያለውና በቀላሉ እንዲታዘዝ የሚያደርግ ቀላል ተፈጥሯዊ መንገድ አሳያችኋለሁ ማለት ነው። በእርግጥ አይፈረድብንም ማንም ስላልነገረን። በተለይ ደግሞ ፎርሲ ፀጉር በተለምዶ ከርዳዳ የምንለው ለማስተካከል በሮጥን ቁጥር በእውነቱ ህይወቱን እየቀማ ነው እንደነበረ ግን አናውቅም ነበረ። ድርቀት፣ የተሰባበረ ጫፍ፣ የዛለ ፀጉር፣ ይህ የሁላችንም ህመም ነበረ። ተማሪ እያለን እኮ ፀጉራችን እንደዚህ አይነት ድርቀት አልነበረውም። አስታውሱ፣ ከመጀመሪያው ቀን በፊት ማለት ነው። ምን እንደነካው ታውቃላችሁ? ለምን መሰላችሁ? ለአመታት አንድ ትልቅ ውሸት አምነን ነበረ። ፎርሲ ፀጉር ውሃ አይወድም የሚለውን ማለት ነው። ፀጉራችንን በቅባት ስናፍነው በውሃ ጥም እየሞተ እንደነበረ እኮ አልገባንም። አንድ መግባባት ያለብን ነገር ግን የፎርሲ ፀጉር ባለቤት ስንሆን ፀጉራችን ሁልጊዜም እርጥበት እንደሚጠማ ነው ማለት ነው። እሱ እርጥበት በማጣት ይታገላል። እኛም ሳናቅለት በደረቁ እያበጠርን እንነጨዋለን ማለት ነው። እንታጠበዋለን፣ ቅባት እንቀበዋለን፣ እርጥበቱን ለማቆየት እንጥራለን። ግን አሁንም የሆነ የገደለ ነገር እንዳለ እኮ ይሰማናል አይደለ? ፀጉራችን ወደ ይኮማተራል፣ ይደርቃል እና ምን እንደምናደርገው ራሱ መልሶ ግራ ይገባናል ማለት ነው። አይነው ተስፋ እንደሚያስቆርጥ። ለዛ ነው ወዲያው ቸኩለን ወደ ሪላክሰር ወይም ደግሞ ወደ እሳት የሆነ ነገር ብቻ መገላገል የምንፈልገው ማለት ነው። እና ብዙ ጊዜ የሆነ እንክብካቤ የምናደርግለት ውጤት የለውም ብለን የምናምነውም ደግሞ ለዛ ነው። ነገር ግን ችግሩ ሁሌም እንደምላችሁ የፀጉራችን ተፈጥሮ አይደለም። የኛ የፀጉራችን ተፈጥሮ ችግር አይደለም። እኛ የምንይዝበት እሱን ትሪት የምናደርግበት መጀመሪያ ከውስጥ መቀየር አለበት አስተሳሰባችን ማለት ነው። አንዴ ከተረዳ ነው ፀባዩን ካወቅንለት በቃ እንዴት መያዝ እንዳለብን አይቸግረንም፣ አይጠፋንም ማለት ነው ፀጉራችንም ማለት ነው። ለዛ ነው ዛሬ ደግሞ ለፎርሲ ፀጉር የሚያስፈልጉ በተለይ ለከርዳዳ ፀጉሮች በጣም የሚያስፈልጉ በጥንቃቄ የተመረጡ ግብአቶችን ያዘጋጀውላችሁ ማለት ነው። ባሚያ አለን፣ ሩዝ አለን፣ ተልባ አለን፣ ሙዝ አለን ማለት ነው። ወደ አሰራሩ ከመግባታችን በፊት ግን ዝም ብለን ከመደበላለቃችን በፊት መቼና ለምን የሚለው ማወቅ አለባቸው። እሱ ከሁሉ በላይ ይጠቅማል። የመጀመሪያ ውህዳችን ባሚያ ወይም ኦክራ ናቹራል ሲሊከን የሚባለው ማለት ነው። ባሚያ በቃ ዝም ብላችሁ እንዳታዩት። ለፎርሲ ፀጉር ባለቤቶች ባሚያ ማለት ተፈጥሯዊ ሲሊኮን ታውቃላችኋ። ሲሊኮን በተለያዩ ፕሮዳክቶች ውስጥ ይገቡና ፀጉር ለማለስለስ ወዝ ለመስጠት ምናምን ይባላሉ። ያው ኬሚካል ናቸው እነሱ ግን የእኛ ግን በተፈጥሯዊ መንገድ ማለት ነው። ይሄ ባሚያ የሚሰጠን ጥቅም በውስጡ ያለው ጄል ማለት ነው በዛላዎች መካከል ያለውን ፍሪክሽን ይቀንሳል። ፀጉራችሁ ሲበጠር እንደ ሀር እንዲንሸራተት የሚያደርገው ይሄ ነው ማለት ነው። ምንም አይነት ውድ ኮንዲሽነር ሊሰጣችሁ የማይችለውን ስሊፕ የማለስለስ አቅም በሳንቲሞች ታገኙታላችሁ። ወደ ሁለተኛው ውህዳችን ስንሄድ ደግሞ ተልባ ወይም ፍላክሲድ ይባላል ማለት ነው። ኢላስቲቲ ማስተር ተልቢሽነር እንደምታውቋት ከልጅነት ጀምሮ ያሳደገችን ተፈጥሯዊ ኮንዲሽነራችን ነች አይደለም? ተልባ የኦሜጋ 3 ፋቲ አሲድ ክምችት ነው እንደምታውቁት። ተልባን ከባሚያ ጋር ስናቀላቅለው ፀጉራችን እንዳይሰባበር፣ የመለጠጥ አቅሙ ኢላስቲቲው እንዲጨምር፣ ፀጉራችን ሲሳሳብ የማይበጠስ ይልቁንም ደግሞ ተለጥጦ የሚመለስ እንዲሆን ያደርገዋል ማለት ነው። ይህ ማለት ለፎርሲ ፀጉር
ልዩ የሆነ የመከላከያ አቅም የመገንባት ያህል ነው ማለት ነው። ውህዳችን ደግሞ ቅልቅላችን ውስጥ የሚያስፈልገን የበሰለ ሙዝ ነው ማለት ነው። የበሰለ ቢሆን ቆንጆ ነው፣ ካልሆነ ማንኛውም ሙዝ ይቻላል። ሙዝ እንደምታውቁት በሞይስቸር ማግኔት ተብሎ ነው የሚጠራው። በፖታሽየም በተፈጥሮ ዘይቶች እና በቫይታሚኖች የበለጸገ ነው። ስለዚህ ወደ ፀጉራችን ውስጥ ዘልቆ በመግባት እርጥበትን የመሳብና የማቆየት የመክተንት የሆነ ባህሪ ያለው ማለት ነው። እናም ፀጉራችን የደረቀ እንጨት ሳይሆን የለመለመ የተመቸው ቅጠል እንዲመስል የሚያደርገው ይሄኛው የውህዳችን ክፍል ነው ማለት ነው። አሁን ደግሞ ውህዳችንን ትንሽ ጠንከር ማድረግ ያስፈልገናል አይደለ? ስለዚህ ምን ያስፈልገናል? የበሰለ ሩዝ ያስፈልገናል ማለት ነው። ሩዝ እንደምታውቁት የፀጉራችንን ውስጣዊ መዋቅር በመደገፍ ማለት ነው የፕሮቲን ምንጫችን ነው። ዋናው ቤዙ ነው ማለት ነው። የፎርሲ ፀጉር ሲደክም ሲላላ አወቃቀሩ በጣም ስትራክቸሩ ሲበላሽ፣ በተለይ ደግሞ በፓስትራ በፎን በጣም በሚጎዳ ሰዓት ከስር ሆኖ ስትራክቸሩን የሚያስተካክልልን የበሰለ ሩዝ ውስጥ ያለው አሚኖ አሲድ አለ። ፀጉራችንን ከውስጥ ይሞላል፣ ጥንካሬ ይሰጠዋል። ግን ሩዝ ላይ ከፍተኛ ጥንቃቄ ያስፈልጋል። በየጊዜው በየሳምንቱ ኢቭን በየወሩ ራሱ አትጠቀሙት ነው የሚባለው። ስለዚህ ሩዝን በጣም በጥንቃቄና በብልጠት ነው እኛ ፎርሲ ፀጉር ባለቤቶች መጠቀም ያለብን ማለት ነው። ስለዚህ የእነዚህ ውህደት አስገራሚ ቅንጅት ማለት ነው ሲቀላቀሉ የሚፈጥሩት ውህደት ዝም ብሎ ተራ ማስክ አይደለም። የሆነ ወርልድ ክላስ ትሪትመንት ነው የምላችሁ። ለምንድን ነው? ባሚያውና ተልባው የፀጉራችንን ስር ያለሰለሱ ያዘጋጁታል። እንደገና ደግሞ ሙዙ ደግሞ ጥማቱን የድርቀቱን በጣም የደረቀውን ፀጉር ሃይድሬሽን ይሰጥልናል ማለት ነው። ሩዝ ደግሞ የፀጉራችንን ምሰሶ ዝልፍልፍ እንዳይል፣ በተለይ ፎርቲ ፀጉር እንዳልኳችሁ ተጎድቶ ዝልፍልፍ በሚስል ቀጥ ብሎ እንዲቆምና ጥንካሬ እንዲኖረው ይሰጠዋል። ስለዚህ ቀላል ውህደት አይደለም ማለት ነው። ይህንን ሲስተም አንዴ ከተጠቀማችሁት በኋላ ፀጉራችሁ ሶፍት ብቻ አይደለም የሚሆነው፣ የሚገርማችሁ ሄልዚ ይሆናል። እንደገና ሪዚሊየንት፣ በቀላሉ የማይሰባበር የማይበጣጠስ። አንዳንድ ፀጉር አይታችኋል፣ እጅ ሲገባበት ብጥስጥስ ይላል። ገና ማበጠሪያ ሲነካው የሚወርድ ፀጉር አለ አይደለም፣ የሚወድቅ። ስለዚህ እንደዚህ አይነት ፀጉሮችን ትሪት ለማድረግ እንደዚህ አይነት ውህደት በጣም ያስፈልገዋል ማለት ነው። ኮስሞቲክስ ቤቶች በብዙ ብር ከፍላችሁ የማታገኙትን ውጤት ነው እንግዲህ ዛሬ በቤታችሁ ውስጥ እናንተ በጥቂት ብሮች የምታዘጋጁት። አሁን ደግሞ ይህንን አስደናቂ ቅንጅት ፕሮፌሽናል በሆነ መንገድ እንዴት እንደምናዘጋጀው ወደ ላብራቶሪያችን ኪችናችን እንሄዳለን ማለት ነው። ስለዚህ በመጀመሪያ 8 የተከተፉና የደቀቁ ባሚያዎች እናዘጋጃለን ማለት ነው። ከዛ አንዲት አነስ ያለች ሲኒ ተልባ እንወስዳለን ማለት ነው። ከዛ ግማሽ ሊትር በሚሆን ውሃ ጨምረን እሳት ላይ እናፈለዋለን። ያው ውሃውን እያያችሁት የሚወፍር ከሆነ ትጨምራላችሁ ጄሉ ሲወጣ ማለት ነው። በጣም አታፍሉት። ከ10 እስከ 12 ደቂቃ ነው የምታፈሉት። ያው አረፋው እየመጣ ራሱ ይነግራችኋል። ነጭ አረፋ ሲወጣ ታወርዱታላችሁ ማለት ነው። ስለዚህ ካወረዳችሁት በኋላ ያው በትኩሱ ነው የምታጠሉት። እንደዚህ በደንብ ውፍር ያለውን ጄል ታጠሉትና ይወርድላችኋል ማለት ነው ቶሎ። ምክንያቱም ከበረደ በኋላ ሊያስቸግራችሁ ስለሚችል በተቻላችሁ አቅም ወዲያው እንዳወረዳችሁ አጥሉት ማለት ነው። ይሄ ነው እንግዲህ በቃ ስሊፕ የሚሰጠው በጣም የምንፈልገው ለፀጉራችን ለስላሴ ቅድም ያልኳችሁን ጥቅሞች ሁላ የሚሰጠውን ጄል የእነዚህ የሁለቱ ውህደት ነው ማለት ነው። ስለዚህ ወዲያው እንዳወረዳችሁ አጥልሉት። አሁን እንግዲህ ጄላችንን የበለጠ አሪፍ ክሬም እንዲሆንልን ምንድን ነው የምናደርገው ማለት ነው? ጄሉን ወደ መፍጫ ውስጥ እንጨምረዋለን ማለት ነው። ከመፍጫ ውስጥ ከጨመርነው በኋላ ቀጥሎ እንዳደረገው ቅድም ያልኳችሁን የበሰለ ሙዛችንን እንከትበታለን ማለት ነው። ከዛ ደግሞ ከሙዙ በኋላ 2 የሾርባ ማንኪያ የበሰለ ሩዝ እንጨምራለን። ፀጉራችሁ በጣም ስስ በጣም የተጎዳ ከሆነ 3 ማንኪያ ማድረግ ትችላላችሁ። መጠነኛ ጉዳት ካለውና ምንም ችግር ከሌለበት 2 የሾርባ ማንኪያ የበሰለ ሩዝ ትጨምራላችሁ ማለት ነው። እዚህ ጋር ነው እንግዲህ በጣም መጠቀቅ ያለብን። ውህዱን ከፈጨ ነው በኋላ በደንብ ድቅቅ አድርጋችሁ ነው የምትፈጩ ስትፈጩ ማለት ነው። ምንም አይነት ፓርቲክል እንዳይኖር ከፈጫችሁት በኋላ ቀጥታ ፀጉራችሁ ላይ እንዳታደርጉት። እዚህ ጋር ነው ብዙ ሰው የሚሳሳተው። የግድ በነጠላ በአቡጀዲ በስቶኪንግ ወይም ባላችሁ ስስ ጨርቅ መጠለል አለበት በደንብ ማለት ነው። ለመሰላችሁ በፀጉራችሁ ውስጥ የሙዝ ወይም የሩዝ ፍርፋሪ እንዲቀር ስለማይፈልግ እነዚህ ፍርፋሪዎች ፀጉራችሁ ላይ ገብተው ከተሰነቀሩ ማለት ነው እነሱን ለማውጣት በዛ ላይ ቶሎም ታጥበው አይለቁም። እንደገና ደግሞ እንትን ይሉባቸዋል። በጊዜ ሂደት የፀጉራችሁን ዛላ እያሳሱ የበለጠ መሰባበር ስለሚያመጣባችሁ በጣም በጥንቃቄ ማጥለል እንዳትረሱ። ይሄ ትልቅ አደራ ከአደራ ጭምር የምነግራችሁ ማለት ነው። የምንፈልገው በቃ እንደ ውድ ክሬም የሆነ የለሰለሰ ክሬም የሆነ ቴክስቸር ነው ማለት ነው። ስለዚህ እንደዚህ ካጠለላችሁት እንደዚህ ካደረጋችሁ ፀጉራችሁን ሳታሰቃዩ በቀላሉ እንድትታጠቡት ይረዳችኋል ማለት ነው። በኋላ ማትቸገሩ። እሺ አሁን እንዴት ነው የምንቀባው የሚለው እናያለን። ይህ እንደ ሌላ ጊዜ እንደተለመደው ከሻምፖ በኋላ አይደለም የምንቀባው። ይሄ ከሻምፖ በፊት የምንቀባው ውህድ ነው ማለት ነው።
ውሂዱን ከመቀባታችን በፊት ፀጉራችንን ግን ለማዘጋጀት ኪቲክሎቹ እንዲከፈቱልን ለብ ባለ ውሃ በምርጫ ብናርሰው አሪፍ ነው። ለምን አንዴ ዞር ዞር እንልበታለን። ሲከፈቱልን ከስር ጀምረን እያንዳንዱ የፀጉራችንን ዘለላ እየቀባን ትዊስት እየሰራን እየጠቀለልን እንደዛ ብናደርገው በጣም አሪፍ ይሆንልናል ማለት ነው። ከዛ ሻወር ኬፓችንን እናደርግበት እና ከ1 ሰዓት በኋላ በሻምፖ ትታጠቡታላችሁ ማለት ነው። እንደዛ ሲሆን በጣም ቆንጆ ይሆናል ማለት ነው። በምንታጠብበት ወቅት ፀጉራችን ምን አይነት ምላሽ እንደሚሰጠን ግን ልብ ማለት ይኖርባችኋል ማለት ነው። ምክንያቱም ዋናው ግባችን ፀጉራችን ለጥቂት ጊዜ እንዲያምር ብቻ ሳይሆን ለስላሳ እና በቀላሉ የሚታዘዝ እንዲሆን ማድረግ ስለሆነ ለውጡን የምናውቀው ደግሞ በዛ ነው። ለምን ስታዩት በጣም ስቲፍ ከሆነ ከደረቀ ፀጉር ችግር አለ፣ ፕሮቲን በዝቶበታል ማለት ነው። እንደገና ደግሞ በጣም ከርሊ የሚያምር ደስ ካለው ጥሩ ውጤት ነው ማለት ነው። ስለዚህ ማስተዋል ይኖርባቸዋል ሪዛልቱ ላይ። እሺ ሁሌ እንደምናደርገው አሁን ደግሞ ከታጠብን በኋላ ስለምናደርገው እንክብካቤ እናወራለን ማለት ነው። አንድ የሚደረግ እንክብካቤ ብቻ በቂ እንዳልሆነ እናውቃለን አይደለ? ስለዚህ ፀጉራችንን በየሳምንቱ ለስላሳ ሆኖ እንዲቆይ በየጊዜው የምናደርግለት እንክብካቤ ወሳኝ ነው ማለት ነው። ለዛ ነው የዛሬው ደግሞ ውሂድ ውሃችንን የምናዘጋጀው ማለት ነው። 2 አይነት ውሂድ ውሃዎች ነው ዛሬ የምጠቀመው። አንደኛው ያው ሁለቱ ቤዛቸው አንድ አይነት ይሆናል። የከርከዴ ውሃን ነው የምጠቀመው ለሁለቱም። ግን ሬት ማግኘት ለማትችሉ ልጆች በኦክራ ጄል መቀየር ትችላላችሁ። ሬት ያገኛችሁ ልጆች ደግሞ በሬት ቢሆን የበለጠ አሪፍ ይሆናል ማለት ነው። እሺ 1 ማንኪያ ከርከዴ በ1 ከግማሽ ኩባያ ውሃ አፈላለው ማለት ነው። ከዛ ቀጠና አድርጌ ካፈላሁት በኋላ ውሃው ከፈላ በኋላ ነው ከርከዴውን የሚጨምረው። ከዛ በኋላ በዛው በእንፋሎቱ ከርከዴው ከለሩን እየቀየረልኝ ይመጣል ማለት ነው። ትንሽ አቆየውና ከዛ አወርደዋለሁ። ካወረድኩት በኋላ አጠለዋለሁ ማለት ነው። ከዛ 1 ሲኒ ንጹህ የታጠበ ሬት ጄል አመጣለሁ ማለት ነው። ሬት ያው አሎይን የተባለውን ፓርቲክል አውጥተን በደንብ አጥበን ለ1 ሰዓት ዘፍዝፈን እንደገና አጣርተን ጨምቀን በነጠላ ነው ሬቱን እንደዚህ ብዙ ነገር ከወጣለት በኋላ ነው ሬቱን የምናዋህደው ማለት ነው። ከዛ እነዚህን ሁለቱን ካቀላቀልኳቸው በኋላ ፍሪጅ ውስጥ ጨምራቸዋለሁ ማለት ነው። ፍሪጅ ውስጥ ጨምራቸውና ማታ ማታ በሳምንት 3 ቀን ረጨዋለሁ ፀጉሬን ለማንቃት ያህል ማለት ነው። እንደዛ ነው ማድረገው። እንዳልኳችሁ ሬት ከሌለ በባሚያ ጄል ይቻላል ማለት ነው። ግን ባሚያውን ስትከቱት ከርከዴያችሁ ስር ከ24 ሰዓት በኋላ ማውጣትና ማጣራት ይኖርባችኋል ማለት ነው። ምክንያቱም እዛ ውስጥ ተዘፍዝፎ መቆየት የለበትም። ከ24 ሰዓት በኋላ ባሚያው ይወጣል። የተዋዋደ ውሂድ ውሃ ቀጠን አድርጋችሁ የሚወፍርባችሁ አይነት ከሆነ እያቀጠናችሁ ስፕሬ ቦትላችሁ ውስጥ አደርጉና ይሄኛውንም ማታ ማታ ትቀቡታላችሁ ማለት ነው። እሺ ከዛ እነዚህን ስፕሬዎች በምትረጩ ሰዓት ፀጉራችሁ ትዊስት ተሰርቶ ወይም ቁጥጥር ሆኖ ቢሆን የበለጠ አሪፍ ይሆንላችኋል ማለት ነው። ከዛ በኋላ ሁሌም እንዳልነው ባለፈው እንዳወራ ነው ኤልኦሲ መንገድ ብንከተል ደግሞ የበለጠ አሪፍ ይሆናል ማለት ነው። ምንድነው? ሊኪድ አለን፣ ኦይል አለን፣ ከዛ በኋላ ሺያ በተር አለ ማለት ነው እኔ የምጠቀመው። እናንተ ደግሞ የሚመቻችሁ ግን መጀመሪያ ፀጉራችሁን በስፕሬ ማርጨት ይኖርባቸዋል። ከዛ በኋላ ያላችሁን ዘይት ከዛ ያላችሁን ቅባት መደረብ እና ሎክድ ማድረግ ትችላላችሁ ማለት ነው። ሁሌም ፎከስ የምታደርጉት ግን ጫፎቹ ላይ ነው። በተለይ ቅባት ስትቀቡ ጫፎቹን ነው በደንብ ትኩረት መርሳት የሌለባችሁ። በጣም የሚጎዱት የሚደርቁት እነሱ ስለሆኑ ማለት ነው። እና ከዛ ወደ መሀል ትሄዳላችሁ። ቆዳውን ግን እንዳታስጨንቁት። በማንኛውም ሺያ በተርም ቢሆን ማለት ነው ትንሽዬ ንጹህ የአቮካዶ የአልመንድ ዘይት ምናምን የወይራ ዘይት ቀለል ያለ 1 ማንኪያ ካለው ይበቃዋል ማለት ነው። እና ሁሌም ሲልክ ሻሽ አትርሱ። ይህንን ልምድ አዘውትራችሁ የምትጠቀሙ ከሆነ ፀጉራችሁ ይበልጥ የተረጋጋ የሚታዘዝ እየሆነ ይመጣል ማለት ነው። ያው ሁሌ እንደምለው በአንድ ጀንበር ለውጥ ላይመጣ ይችላል። ነገር ግን በሂደት ማለት ነው ሸካራነቱ እየቀነሰ ድርቀቱ እየጠፋ ልስላሴው እየጨመረ መሄዱን ታስተውላላችሁ ማለት ነው። እንዲህ አይነት ተፈጥሯዊ ሩቲኖችን ደግሞ ልዩ የሚያደርጋቸው ልክ እንደ ድሮ ማለት ነው እንደ ብረት ይሄ ለምሳሌ ካውያ ሊሆን ይችላል፣ ፓይስትራ ሊሆን ይችላል፣ ፎል ሊሆን ይችላል ማለት ነው። እንደ ፀጉራችንን መዋቅር ሳያፈራርሱ ሳያስገድዱት ይልቁንም እየደገፉት ነው የሚያለሰልሱት ማለት ነው። ስለዚህ ለተፈጥሮ እድል እንስጥ፣ ወደ ተፈጥሮ እንመለስ በማለት ለዛሬ በዚህ ልሰናበታችሁ ማለት ነው። ማንኛውም ጥያቄ ካላችሁ እንደተለመደው በኮሜንት እናወራለን እና በሚቀጥለው ምን አይነት ማስክ ላዘጋጅላችሁ ለምሳሌ ፀጉራችሁ ውሃ ሲነካው የሚበጣጠስ ምንም አይነት አቅም ከሌለው የሚያስፈልጋችሁ የጥንካሬ ማስክ ነው ማለት ነው። ፀጉራችሁ በጣም እየከረደደ እየጠነከረ የሚያስቸግራችሁ ከሆነ ደግሞ የሃይድሬሽን ማስክ ነው የሚያስፈልጋችሁ። የመለጠጥ ኃይሉ ደግሞ ውሃ ሲነካው በጥስጥስጥስ የሚል ከሆነ ደግሞ ኢላስቲክ ነው የሚያስፈልጋችሁ ማለት ነው። ስለዚህ ይሄ ችግር ስላለብኝ እንዲህ አይነት ማስክ አዘጋጅልኝ በሉኝ፣ እኔም እሰራላችኋለሁ ማለት ነው። ይህንን ፔጅ ደግሞ ላይክ፣ ሰብስክራይብ በማድረግ እናሳድገው።